ምናልባት አሁን ካነሱልኝ ሐሳብ ተነስቼ ኢትዮጵያ ውስጥ ጦርነት ይከሰታል ብሎ የሰጉ መሰለኝ ወይም የእርስ በርስ ጦርነት አሁን ካለው የከፋ በርግጥ በሐሳብም ጦርነት ውስጥ ነን የሚሉ ሰዎች ስላሉ ማለት ነው ይኖራል ብለው ያስባሉ እንዴ በጣም እንጂ የት አካባቢና በምክንያት ብለው ያስባሉ ለምሳሌ ከትግራይ ጋር ያለው ሲቹዌሽን አንተ የትግራይ ተወላጅ ብትሆን ዛሬ ያለው የሚያስተዳድር ፓርቲ ለየተቀን ስለ ጦርነት ነው የሚያወራው ባላንጣ የምትለው ኃይል በየቀኑ ስለ ጦርነት ነው የሚያወራው እኔ ሰሞኑን ዶክተር ደብረጽዮን ኢንተርቪው አድርጋቸዋለሁ አብረን መኖር ነው የምፈልገው ጦርነት አልፈልግም ብለውኛል ያው የነገሩኝ ነው ምነግሮት እና ያ እንትን ላውንቸርና መትረየስ በላይቭ ቴሌቪዥን በጎዳና ላይ ሲኖሩ የነበሩት አበባ መስሎት ነው እሺ ጦርነት ካለ ከማን ጋር ነው ብለው ያስባሉ ነው እርስ በርስ ነው የሚሆነው እንዴ ምን ቆይ ሰው ምን አይነት ነገሮች ማንን ነው መዋሸት የሚፈልገው ሰው እዚህ ሀገር እንዴ ያ ሁሉ የጦርነት ዲስፕሌይ ለማን ነው ከኖርዝ ኮሪያ ጋር ሊታገሉ ነው ወይ ሊዋጉ ነው ወይስ ከሱዳን ጋር ሊዋጉ ነው ምን ማለት ነው አብይስ ወጥቶ ለሉዓላዊነታችን ኢትዮጵያን አንድነት ለማድረግ እንደረምሳለን ሲል ማንን ነው መቀሌን ነው እያለ ያለው እኮ ለምን ነው ሰው የሚሸነጋገለው ህፃን እኮ አይደለንም we are talking about our people about our country እንዴ እና ዝም ብለን አሃው በቃ አይ እዛ ጋር ባዙቃ ይዞ እዛ ጋር መትረየስ ጭኖ እዛ ጋር ሚሳኤል እያስመሰለ እንደ ኪም ጆንግ ኦን ሲሮዝ ሂዞር ለጦርነት አይደለም እየተዘጋጀ ያለው ለኔ ሰርግ ነው እየተዘጋጀ ያለው ታዲያ እንዴ በጣም ፍራጃይል የሆነ ሀገር ውስጥ ነው ያለነው ይሄ ፍራጃይል የሆነ ሀገር ውስጥ የጠመንጃ ፉክክር ክልሎች ልዩ ኃይል እያሉ ሰሜን ኮሪያ እያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን እንዲያዝናኑበት ነው እንዴ ስለዚህ ይሄ ውሸት ለምን አይቆምም we care about our country ምናልባት ዓለም አቀፍ ተቋማትም እንደሚሉት አንዳንድ የዓለም ፖለቲከኞችም እንደሚሉት ከምርጫ ፊት ወይም ከምርጫ በኋላ ይሄ ነገር ሊከሰት ይችላል ግጭቱ ሊቀሰቀስ ይችላል የሚሉ አሉ የርሶ እይታ ምንድነው እንዴ በጣም ነው ሰጋው ለዚህ እንደ አንድ ፖለቲከኛ ምንድነው የሚያደርጉት ዝግጅት አንደኛ ይሄ አምባገነናዊ ስርዓት ለመገንባት የሚደረገው ሽርጉ ዲጎም አይሰራም እዚህ ሀገር የአንድ ፓርቲ የበላይነት ያደግ የህዋት የበላይነት ነበር ብለን አመፀን አሁን ደግሞ የአንድ ግለሰብ አምባገነናዊ ስርዓት ለመገንባት እየተሞከረ ነው እብደት ነው ይሄ ቅዠት ነው ዴንጀረስ ቅዠት ነው እዚህ ሀገር ተቻችለንም ተመካክረንም ትንሽ ለፈስፈስ ያለ ዲሞክራሲ ራሱ መስርተን በሰላም ከቀጠለን እድለኞች ነን አምባገነናዊ ስርዓት ለመገንባት እየሮጥን እንደ ትላንትናው ዶሚናንት ፓርቲ ወይም ደግሞ አውራ ፓርቲ ስርዓት እንገነባለን ብለን የኔ ሐሳብ በሁሉም ቦታ ላይ እስከ ቀበሌ ወርዶ የኔ ሐሳብ ብቻ ስራ ላይ መዋል አለበት እያልን እየተዘጋጀን ከጎን ደግሞ አይ እንደ ትላንትናው ልሙጥ ሊያረጉን ነውና ስለዚህ ያለችንን መትረየስና ክላሽንኮቭ እንወልውል እናሳይ እያልን እየሄድን ጦርነት አንገባም ማለት አይቻልም ምን ማለት ነው ለጦርነት እየተዘጋጀን ጦርነት አንገባም ጦርነት ሊያመጡ የሚችሉ እርምጃዎችን እዚህ ሀገር ጦርነት የፈጠረው ምንድነው ከዚህ በፊት ብሔሮችን በጉልበት ለመጨቆን ለማፈን መሞከር የተገፋን ብሎ የሚያምፁ ኃይሎችን በጉልበት ለመደርመስ መሞከር በሀገር ሉዓላዊነትና አንድነት ስም የተለያየ አመለካከት ያላቸውን ከነ ኢህአፓና ሜሶን ዘመን ጀምሮ የተደረገው በሙሉ ሀገርን እያዳከመ ህዝብን እየከፋፈለ ለውጪ ኃይል ተጋላጭ እያደረገን ነው የመጣው ዛሬም እሱን እንደግማለን ዋይ ሰው እንዴት ትላንት ለበደል ትላንት ለመጠፋፋት ትላንት ለኪሳራ ለውድመት ያደረገንን አካሄድ እንደገና መልሶ ለምን ይደግማል? ሲኖሩ የነበሩት አበባ መስሎት ነው
እሺ ጦርነት ካለ ከማን ጋር ነው ብለ ያስባሉ ነው? እርስ በርስ ነው የሚሆነው እንዴ? ምን ቆይ ሰው ምን አይነት ነገሮች ማንን ነው መዋሸት የሚፈልገው ሰው እዚህ ሀገር እንዴ? ያ ሁሉ የጦርነት ዲስፕሌይ ለማን ነው? ከኖርዝ ኮሪያ ጋር ሊታገሉ ነው ወይ ሊዋጉ ነው ወይስ ከሱዳን ጋር ሊዋጉ ነው? ምን ማለት ነው? አብይስ ወጥቶ ለሉዓላዊነታችን ኢትዮጵያን አንድነት ለማድረግ እንደረምሳለን ሲል ማንን ነው? መቀሌን ነው እያለ ያለው እኮ። ለምን ነው ሰው የሚሸነጋገለው? ህፃን እኮ አይደለንም። we're talking about our people, about our country እንዴ። እና ዝም ብለን አሃው በቃ አይ እዛ ጋ ባዙቃ ይዞ እዛ ጋ መትረየስ ጭኖ እዛ ጋ ሚሳኤል እያስመሰለ እንደ ኪም ጆንግ ኦን ሲሮዝ ሂዞር ለጦርነት አይደለም እየተዘጋጀ ያለው። ለኔ ሰርግ ነው እየተዘጋጀ ያለው ታዲያ እንዴ። በጣም ፍራጃይል የሆነ ሀገር ውስጥ ነው ያለነው። ይሄ ፍራጃይል የሆነ ሀገር ውስጥ የጠመንጃ ፉክክር ክልሎች ልዩ ኃይል እያሉ ሰሜን ኮሪያ እያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን እንዲያዝናኑበት ነው እንዴ? ስለዚህ ይሄ ውሸት ለምን አይቆምም? we care about our country። ምናልባት ዓለም አቀፍ ተቋማትም እንደሚሉት አንዳንድ የዓለም ፖለቲከኞችም እንደሚሉት ከምርጫ ፊት ወይም ከምርጫ በኋላ ይሄ ነገር ሊከሰት ይችላል፣ ግጭቱ ሊቀሰቀስ ይችላል የሚሉ አሉ። የእርስዎ እይታ ምንድን ነው? በጣም ነው ሰጋው። ለዚህ እንደ አንድ ፖለቲከኛ ምንድን ነው የሚያደርጉት ዝግጅት? አንደኛ ይሄ አምባገነናዊ ስርዓት ለመገንባት የሚደረገው ሽርጉድ ይቆም፣ አይሰራም እዚህ ሀገር። የአንድ የፓርቲ የበላይነት ኢህአዴግ የህወሓት የበላይነት ነበር ብለን አመፀን። አሁን ደግሞ የአንድ ግለሰብ አምባገነናዊ ስርዓት ለመገንባት እየተሞከረ ነው። እብደት ነው ይሄ። ይሄ ቅዠት ነው፣ ዴንጀረስ ቅዠት ነው። እዚህ ሀገር ተቻችለንም ተመካክረንም ትንሽ ለፈስፈስ ያለ ዲሞክራሲ ራሱ መስርተን በሰላም ከቀጠለን እድለኞች ነን። አምባገነናዊ ስርዓት ለመገንባት እየሮጥን እንደ ትላንትናው ዶሚናንት ፓርቲ ወይም ደግሞ አውራ ፓርቲ ስርዓት እንገነባለን ብለን የኔ ሐሳብ በሁሉም ቦታ ላይ እስከ ቀበሌ ወርዶ የኔ ሐሳብ ብቻ ስራ ላይ መዋል አለበት እያልን እየተዘጋጀን ከጎን ደግሞ አይ እንደ ትላንትናው ልሙጥ ሊያረጉን ነውና ስለዚህ ያለችንን መትረየስና ክላሽንኮቭ እንወልውል እናሳይ እያልን እየሄድን ጦርነት አንገባም ማለት አይቻልም። ምን ማለት ነው? ለጦርነት እየተዘጋጀን ጦርነት አንገባም። ጦርነት ሊያመጡ የሚችሉ እርምጃዎችን እዚህ ሀገር ጦርነት የፈጠረው ምንድን ነው? ከዚህ በፊት ብሔሮችን በጉልበት ለመጨቆን ለማፈን መሞከር፣ የተገፋን ብሎ የሚያምፁ ኃይሎችን በጉልበት ለመደርመስ መሞከር፣ በሀገር ሉዓላዊነትና አንድነት ስም የተለያየ አመለካከት ያላቸውን ከነ ኢህአፓና ሜሶን ዘመን ጀምሮ የተደረገው በሙሉ ሀገርን እያዳከመ ህዝብን እየከፋፈለ ለውጪ ኃይል ተጋላጭ እያደረገን ነው የመጣው። ዛሬም እሱን እንደግማለን። ዋይ ሰው እንዴት ትላንት ለበደል፣ ትላንት ለመጠፋፋት፣ ትላንት ለኪሳራ፣ ለውድመት ያደረገንን አካሄድ እንደገና መልሶ ለምን ይደግማል? ምናልባት አሁን ካነሱልኝ ሀሳብ ተነስቼ ኢትዮጵያ ውስጥ ጦርነት ይከሰታል ብሎ የሰጉ መሰለኝ፣ ወይም የእርስ በርስ ጦርነት አሁን ካለው የከፋ፣ በእርግጥ በሀሳብም ጦርነት ውስጥ ነን የሚሉ ሰዎች ስላሉ ማለት ነው፣ ይኖራል ብሎ ያስባሉ? እንዲህ በጣም እንጂ የት አካባቢና በምክንያት ብሎ ያስባሉ? ለምሳሌ ከትግራይ ጋር ያለው ሲቹዌሽን፣ አንተ የትግራይ ተወላጅ ብትሆን ዛሬ ያለው የሚያስተዳድር ፓርቲ ሌት ተቀን ስለ ጦርነት ነው የሚያወራው። ባላንጣ የምትለው ኃይል በየቀኑ ስለ ጦርነት ነው የሚያወራው። እኔ ሰሞኑን ዶክተር ደብረጽዮን ኢንተርቪው አድርጌያቸዋለሁ። አብረን መኖር ነው የምፈልገው፣ ጦርነት አልፈልግም ብለውኛል። ያው የነገሩኝን ነው የምነግሮት። እና ያ እንትን ላውንቸር እና መትረየስ በላይቭ ቴሌቪዥን በጎዳና ላይ ሲኖሩ የነበሩት አበባ መስሎት ነው። እሺ ጦርነት ካለ ከማን ጋር ነው ብለው ያስባሉ ነው? እርስ በርስ ነው የሚሆነው እንዴ። ምን
ቆይ ሰው ምን አይነት ነገሮች ማንን ነው መዋሸት የሚፈልገው ሰው እዚህ ሀገር እንዴ? ያ ሁሉ የጦርነት ዲስፕሌይ ለማን ነው? ከኖርዝ ኮሪያ ጋር ሊታገሉ ነው ወይ ሊዋጉ ነው ወይስ ከሱዳን ጋር ሊዋጉ ነው? ምን ማለት ነው? አብይስ ወጥቶ ለሉዓላዊነታችን ኢትዮጵያን አንድነት ለማድረግ እንደረምሳለን ሲል ማንን ነው? መቀሌን ነው እያለ ያለው እኮ። ለምን ነው ሰው የሚሸነጋገለው? ህፃን እኮ አይደለንም። we're talking about our people, about our country እንዴ። እና ዝም ብለን አሃው በቃ አይ እዛ ጋር ባዙቃ ይዞ እዛ ጋር መትረየስ ጭኖ እዛ ጋር ሚሳኤል እያስመሰለ እንደ ኪም ጆንግ ኦን ሲዞር ለጦርነት አይደለም እየተዘጋጀ ያለው። ለኔ ሰርግ ነው እየተዘጋጀ ያለው ታዲያ እንዴ። በጣም ፍራጃይል የሆነ ሀገር ውስጥ ነው ያለነው። ይሄ ፍራጃይል የሆነ ሀገር ውስጥ የጠመንጃ ፉክክር ክልሎች ልዩ ኃይል እያሉ ሰሜን ኮሪያ እያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን እንዲያዝናኑበት ነው እንዴ? ስለዚህ ይሄ ውሸት ለምን አይቆምም? we care about our country። ምናልባት ዓለም አቀፍ ተቋማትም እንደሚሉት አንዳንድ የዓለም ፖለቲከኞችም እንደሚሉት ከምርጫ ፊት ወይም ከምርጫ በኋላ ይሄ ነገር ሊከሰት ይችላል፣ ግጭቱ ሊቀሰቀስ ይችላል የሚሉ አሉ። የእርስዎ እይታ ምንድን ነው? በጣም ነው ሰጋው። ለዚህ እንደ አንድ ፖለቲከኛ ምንድን ነው የሚያደርጉት ዝግጅት? አንደኛ ይሄ አምባገነናዊ ስርዓት ለመገንባት የሚደረገው ሽርጉድ ይቁም። አይሰራም እዚህ ሀገር። የአንድ የፓርቲ የበላይነት ኢህአዴግ የህወሓት የበላይነት ነበረ ብለን አመፀን። አሁን ደግሞ የአንድ ግለሰብ አምባገነናዊ ስርዓት ለመገንባት እየተሞከረ ነው። እብደት ነው ይሄ። ይሄ ቅዠት ነው፣ ዴንጀረስ ቅዠት ነው። እዚህ ሀገር ተቻችለንም ተመካክረንም ትንሽ ለፈስፈስ ያለ ዲሞክራሲ ራሱ መስርተን በሰላም ከቀጠለን እድለኞች ነን። አምባገነናዊ ስርዓት ለመገንባት እየሮጥን እንደ ትናንትናው ዶሚናንት ፓርቲ ወይም ደግሞ አውራ ፓርቲ ስርዓት እንገነባለን ብለን የኔ ሐሳብ በሁሉም ቦታ ላይ እስከ ቀበሌ ወርዶ የኔ ሐሳብ ብቻ ስራ ላይ መዋል አለበት እያልን እየተዘጋጀን ከጎን ደግሞ አይ እንደ ትላንትናው ልሙጥ ሊያረጉን ነውና ስለዚህ ያለችንን መትረየስና ክላሽንኮቭ እንወልውል እናሳይ እያልን እየሄድን ጦርነት አንገባም ማለት አይቻልም። ምን ማለት ነው? ለጦርነት እየተዘጋጀን ጦርነት አንገባም። ጦርነት ሊያመጡ የሚችሉ እርምጃዎችን እዚህ ሀገር ጦርነት የፈጠረው ምንድን ነው? ከዚህ በፊት ብሔሮችን በጉልበት ለመጨቆን ለማፈን መሞከር፣ የተገፋን ብሎ የሚያምፁ ኃይሎችን በጉልበት ለመደርመስ መሞከር፣ በሀገር ሉዓላዊነትና አንድነት ስም የተለያየ አመለካከት ያላቸውን ከነ ኢህአፓና ሜሶን ዘመን ጀምሮ የተደረገው በሙሉ ሀገርን እያዳከመ ህዝብን እየከፋፈለ ለውጪ ኃይል ተጋላጭ እያደረገን ነው የመጣው። ዛሬም እሱን እንደግማለን። ዋይ ሰው እንዴት ትላንት ለበደል፣ ትላንት ለመጠፋፋት፣ ትላንት ለኪሳራ፣ ለውድመት ያደረገንን አካሄድ እንደገና መልሶ ለምን ይደግማል?